ኤሌክትሪክ ተሽከርካሪ ለረጅም ሰዓታት በከፍተኛ ፍጥነት ማሽከርከር ኪሎ ሜትር ሊቀንስ እንደሚችል ያውቃሉ? በዛሬው የዩቲዩብ ፕሮግራማችን ኤሌክትሪክ ተሽከርካሪያችንን ለረጅም ሰዓታት በከፍተኛ ፍጥነት በምናሽከረክርበት ጊዜ ኪሎ ሜትራችንን እንዴት ሊቀንስ እንደሚችል እናያለን። እንዲህ አይነት ትምህርታዊ ፕሮግራሞች እንዲደርሳችሁ ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የኤሌክትሪክ ተሽከርካሪያችንን በከፍተኛ ፍጥነት ለረጅም ሰዓታት የምናሽከረክር ከሆነ ኪሎ ሜትራችን ይቀንስብናል። ይሄ ኪሎ ሜትር እንዲቀንስ ከሚያደርጉ ዋና ዋና የሚባሉ 4 ምክንያቶችን እንመለከታለን ማለት ነው። በዚህ ፕሮግራማችን ላይ ስፔሻሊ እንደ BYD ሴጉል፣ ቻንጋኒ ስታር እና ቶዮታ BZ ፎሬክስ ያሉ የኤሌክትሪክ መኪኖች በአንድ ፉል ቻርጅ የሚሄዱት የኪሎ ሜትር መጠን አለ ማለት ነው። ይሄ የኪሎ ሜትር መጠን እንዴት ሊለያይ እንደሚችል በዝርዝር እንመለከታለን ማለት ነው። BYD ሴጉል በአንድ ፉል ቻርጅ 405 ኪሎ ሜትር የሚሄድ የኤሌክትሪክ ተሽከርካሪ ነው። ቻንጋኒ ስታር 310 እንዲሁም ደግሞ ቶዮታ BZ ፎሬክስ 615 ኪሎ ሜትር ይሄዳል። ይሄንን ኪሎ ሜትር በከፍተኛ ፍጥነት በምናሽከረክርበት ጊዜ ማግኘት አንችልም። ከነዚህም ምክንያቶቹ በዋነኝነት የሚጠቀሱት አንደኛ የአየር ግፊትን በከፍተኛ ፍጥነት እያሽከረከርን በምንሄድበት ጊዜ የሚኖረው የአየር ግፊት በጣም ከፍተኛ ስለሆነ ይሄም ደግሞ ሞተራችን ከፍተኛ ኃይል ከባትሪያችን መውሰድ ይኖርበታል ማለት ነው። ይህንን ከፍተኛ ኃይል በመጠቀም ኤሌክትሪክ ተሽከርካሪያችን ድራይቭ ስለምናደርግ የሚወስደው የኃይል መጠንም ከፍተኛ በመሆኑ የኤሌክትሪክ ተሽከርካሪያችን ሬንጁ ወይም ደግሞ ኪሎ ሜትሩ ሊቀንስ ይችላል ማለት ነው። ለምሳሌ BYD ሴጉል 405 ኪሎ ሜትር የሚሄደውን በ60 ኪሎ ሜትር ፐር ሃወር ስፒድ ብናሽከረክርና እንዲሁም በ100 ኪሎ ሜትር ፐር ሃወር ተጨማሪ ደግሞ በ130 ኪሎ ሜትር ፐር ሃወር ብናሽከረክረው ሊኖረው የሚችለው ልዩነትን እንመልከት። BYD ሴጉልን በ60 ኪሎ ሜትር ፐር ሃወር ስፒድ የምናሽከረክር ከሆነ በ60 ኪሎ ሜትር ፐር ሃወር የሚፈልገው የሞተር ኃይል ከባትሪው የሚያገኘው የሞተር ኃይል ተመጣጣኝ ይሆናል ማለት ነው። ይህም ካለው ከአየር ግፊት ጋራ የተስማማ ይሆናል ማለት ነው። እንደገና በ100 ኪሎ ሜትር ፐር ሃወር የምናሽከረክር ከሆነ የአየር ግፊቱን በተመሳሳይ መልኩ ስፒዱ በጨመረ ቁጥር የአየር ግፊትን በተመሳሳይ መልኩ ይጨምራል። የአየር ግፊቱ በጨመረ ቁጥር ደግሞ ሞተራችን የሚፈልገው የኃይል መጠን ተቃራኒ አቅጣጫ እየመጣበት ያለውን የአየር ግፊት ተቋቁሞ መኪናው በተፈለገው የኃይል መጠን በስፒድ መጠን እንዲሄድልን ከፍተኛ የሆነ ኃይል ይፈልጋል ማለት ነው። ይህንን ኃይል የሚያገኘው ደግሞ ከባትሪያችን ስለሆነ ከባትሪያችን ብዙ ኃይል ይወስዳል ማለት ነው። 130 ኪሎ ሜትር ፐር ሃወር በሚሆንበት ጊዜ ደግሞ ከ100 ኪሎ ሜትር ፐር ሃወር እንዲሁም ደግሞ ከ60 ኪሎ ሜትር ፐር ሃወር በበለጠ ከፍተኛ የኃይል መጠን ከባትሪያችን ይወስዳል ማለት ነው። ከፍተኛ ኃይል ከባትሪያችን ወሰደ ማለት ደግሞ ባትሪያችን ላይ ተሰብስቦ የነበረውን የኃይል መጠን ቶሎ ይጠቀማል ማለት ነው። ቶሎ ይህንን ኃይል መጠቀሙ ደግሞ ባትሪያችን ሴቭ ያደረገው ይጨርሳል። በዚህም ምክንያት የታሰበውን የኪሎ ሜትር መጠን እንዳይሸፍን ያደርጋል ማለት ነው። ሁለተኛ የምንጠቀመው የኃይል መጠን ኤሌክትሪክ ተሽከርካሪያችንን በተለያየ የፍጥነት ገደብ ስናሽከረክር በ60 ስናሽከረክረው የምንጠቀመው የኃይል መጠን አለ። እንደሚታወቀው ኤሌክትሪክ መኪኖች ኃይል የሚወስዱት ከባትሪያቸው ነው። ባትሪያቸው ላይ አንዴ የሰበሰብነው የኃይል መጠን አለ። ይህንን የኃይል መጠን በመጠቀም ነው የተፈለገው ያህል የኪሎ ሜትር መጠን ሊሄድልን የሚችለው ማለት ነው። ስለዚህ ይህንን ኪሎ ሜትር ለመሄድ በ60 ኪሎ ሜትር ፐር ሃወር የምናሽከረክር ከሆነ 60 ኪሎ ሜትር ፐር ሃወር ለመጠቀም የሚወስደው የኃይል መጠንና 100 ኪሎ ሜትር ፐር ሃወር ለመሄድ የምንጠቀመው የኃይል መጠን እንዲሁም ደግሞ 130 ኪሎ ሜትር ፐር ሃወር ለማሽከርከር የምንጠቀመው የኃይል መጠን የተለያየ ነው። በ60 ኪሎ ሜትር ፐር ሃወር ለመሄድ የተጠቀምነውን የኃይል መጠን 130 ኪሎ ሜትር ፐር ሃወር ላይ መጠቀም አንችልም። ምክንያቱም 130 ኪሎ ሜትር ፐር ሃወር በጣም ከፍተኛ የሆነ ኃይል ከባትሪ ይወስዳል። ይህንንም ኃይል በመውሰዱ ባትሪያችን ቶሎ እንድንጠቀም ያደርገናል። ከባትሪያችንም ያለውን ኃይል በብዛት እንድንጠቀም ያደርገናል። ለምሳሌ 130 ኪሎ ሜትር ፐር ሃወርን ለ10 ደቂቃ ማሽከርከርና 130 ኪሎ ሜትር ፐር ሃወር ፍጥነትን ተጠቅመን ለ2 ሰዓት እንዲሁም ለ3 ሰዓት ማሽከርከር የተለያየ ኪሎ ሜትር እንድናገኝ ያደርገናል። ለምሳሌ 130 ኪሎ ሜትር ፐር ሃወርን ለ10 ደቂቃ የምናሽከረክር ከሆነ ከባትሪያችን የምንጠቀመው የኃይል መጠንም በጣም ትንሽ ይሆናል ማለት ነው።
130 ኪሎ ሜትር ፐር ሃወርን ደግሞ ለ2 ሰዓት ለ3 ሰዓት የምናሽከረክር ከሆነ ይሄ ደግሞ ባትሪያችን ላይ ያለውን የኃይል መጠን በብዛት ስለሚወስድ ያልተቆራረጠ ኃይል ለረጅም ጊዜ ለረጅም ሰዓታት ስለተጠቀምን ባትሪያችን ላይ ያለውን የኃይል መጠን ቶሎ እንድንጨርስ ያደርገናል። በዚህም ምክንያት የምንሄደውን የኪሎ ሜትር መጠን 405 ከነበረ ያንን እንዳንደርስ ያደርገናል ማለት ነው። ያንን የኪሎ ሜትር መጠን እንዳንደርስ ያደርጋል ማለት ነው። በሶስተኛ ደረጃ የምንመለከተው ደግሞ ሪጀነሬቲቭ ብሬኪንግ ሲስተም አክቲቭ አለመሆን ነው። ሪጀነሬቲቭ ብሬኪንግ ሲስተም ማለት ተሽከርካሪያችን በእንቅስቃሴ በሚሆንበት ጊዜ ከእንቅስቃሴ ኃይል ፍጥነቱን ሲቀንስ እንዲሁም ደግሞ የተለያዩ ትራፊክ ቦታዎች ላይ ፍጥነቱን በሚቀንስበት ሰዓት ራሱን በራሱ ቻርጅ ያደርጋል ማለት ነው። ካለው ከእንቅስቃሴው ኃይል በመነሳት እንደገና ወደ ባትሪያችን ኃይልን በማስተላለፍ ባትሪያችንን ቻርጅ የሚያደርግልን ሲስተም ነው። ይሄ ሲስተም በከፍተኛ ፍጥነት ያለማቋረጥ የምናሽከረክር ከሆነ ይሄ ሲስተማችን አክቲቭ አይሆንም። ማለትም ከእንቅስቃሴ ኃይል ባትሪያችንን ቻርጅ ማድረግ አንችልም፣ ተጨማሪ የኪሎ ሜትር አድቫንቴጅም ማግኘት አንችልም ማለት ነው። በዚህ ምክንያት ይሄ ሪጀነሬቲቭ ሲስተማችን ስለማይሰራ የሚኖረን የኪሎ ሜትር መጠን ይቀንሳል ማለት ነው። ተጨማሪ ቻርጅ ማድረግ አንችልም። አንዴ ቻርጅ ያደረግነው ባትሪያችን ላይ ያለውን ኃይል በተደጋጋሚ እሱን ነው የምንጠቀመው ማለት ነው። በዚህ ምክንያት ይሄኛው ሲስተማችንም አክቲቭ ስላልሆነ ያለን የኪሎ ሜትር መጠን እንዲቀንስ ያስችላል። በአራተኛ ደረጃ የምንመለከተው ደግሞ የባትሪ አቅም መቀነስን ነው ማለት ነው። የባትሪ አቅም የሚቀንስበት ምክንያት ከፍተኛ ኃይል ተጠቅመን በምናሽከረክርበት ጊዜ ባትሪያችን ላይ ከፍተኛ የሆነ ሙቀት ይፈጠራል። ይህንን ከፍተኛ የሆነ የሙቀት መጠን የተመጣጠነ ለማድረግ ወይም ደግሞ ውስጥ ላይ ያሉ ሴሎችን እንዳይጎዳቸው ባትሪውም ላይ ያለው የኃይል መጠን ቶሎ ሉዝ እንዳይደረገብን BMS የሚባል ሲስተም አለ። ይሄ ባትሪ ማኔጅመንት ሲስተማችን የባትሪውን ሙቀት ይቆጣጠራል፣ ያቀዘቅዝልናል ማለት ነው። ግን ይሄ BMS ሲስተማችን ባትሪያችን ላይ ያለውን ሙቀት ለማቀዝቀዝ እሱ ራሱ የሚሰራበት ኃይል የሚፈልገው ከባትሪያችን ነው። ማለትም ለማሽከርከር ከባትሪያችን ኃይል እንጠቀማለን። በተመሳሳይ መልኩ ደግሞ የባትሪውን ሙቀት ለማቀዝቀዝ BMS ሲስተማችን ከባትሪያችን አሁንም ኃይል ይጠቀማል ማለት ነው። ስለዚህ በምናሽከረክርበት ጊዜ ለተሽከርካሪው ፍጥነትን ብቻም ሳይሆን BMS ሲስተሙም ባትሪ ማኔጅመንት ሲስተሙም ኃይል ከባትሪው ስለሚጠቀም ባትሪያችን ላይ ያለውን ኃይል በብዙ መንገዶች እየተጠቀምንበት ነው ማለት ነው። ይሄም መጀመሪያ የነበረውን የባትሪ መጠን እንዲቀንስ ያደርገዋል ማለት ነው። የባትሪ መጠናችን ቀነሰ ማለት ደግሞ ለሞተር ክፍላችን የምናስተላልፈው የኃይል መጠን እየቀነሰ ሄደ ማለት ነው። ለሞተር ክፍላችን የሚሄደው የኃይል መጠን ሲቀንስ ደግሞ የተፈለገውን የኃይል የኪሎ ሜትር መጠን ማግኘት አንችልም። የዛሬው ፕሮግራማችን ይህንን ይመስል ነበረ። የተለያዩ የዩቲዩብ ፕሮግራሞችን ለማግኘት ከፈለጋችሁ ስለ ኤሌክትሪክ ተሽከርካሪዎች አስተማሪ የሆኑ ፕሮግራሞችን ለማግኘት ይህንን የዩቲዩብ ቻናል ሳብስክራይብ ያድርጉ፣ ላይክ ያድርጉ፣ ቤተሰብ ይሁኑ። እንዲሁም ደግሞ ስለ የተለያዩ ኤሌክትሪክ ተሽከርካሪዎች ማማከር ከፈለጉ የተለያዩ ኤሌክትሪክ ተሽከርካሪዎችንም ለመግዛት ሲፈልጉ ከስር በምናስቀምጥላችሁ የስልክ ቁጥር ይደውሉልን። በአካልም መጥተው ይጎብኙን። ማርኮኖች ነን። ነገም አብረን እንሰራለን።